ወላይታ ሶዶ በጣም ያራዳ ልጆች ናቸው። በጣም ማለት ነው። አረካ ባነጊን ይዳካ ዳናጊን ወጣ ከይሉ ነበር። ዳሞ ሶሪ ሲባል ምንድን ነው ትዝ የሚልሽ? ቦሎሶ ሶሪ አረኒ ኦፋ ይጃለው ዋና ከተማቸው ይጂ ነበር። አረ ኦፋዎች የምር ያምራል። የምር የኦፋ ልጆች ኦፋ ዋና ከተማቸው ገሱባ ይባላል። ገሱባ ከወላይታ ሶዶ በጣም ቅርብ ናት። በነገራችን ላይ በጣም ቅርብ ናት። 11ኛ ጥያቄ ኪንዶ ዲዳይ የኪንዶ ዲዳይ ሲባል ደግሞ እኔ ትዝ የሚለኝ ምን መሰለሽ? ቲፒካል ወላይቶች ናቸው ኪንዶዎች። እዚህ ወላይታ ሶዶ ላይ ማታገኙን ማሰሚውን ወላይትኛ ኪንዶ ላይ ትሰሚያለሽ። ትክክለኛ ወላይትኛ በቃ ኪንዶ ሲባል በቃ ትክክለኛ ወላይታ መነሻ የወላይታ መነሻ የሚባለው ኪንዶ ነው። ኪንዶ ዲዳይ ዋና ከተማቸው ምን ተብሎ ይጠራል? ኪንዶዎች የወላይታ መነሻዎች ናቸው ይባላል። መነሻዎች ናቸው። የሚያወሩት ወላይትኛ እንኳን የሚገርም ነው። በቃ ኮሙኒኬት ማድረግ አትችሉም። በቃ እኔ አሁን ወላይትኛ ቃለው ብዬ ከነሱ ጋር አንመሳሰልም። ኪንዶዎች ከባድ ናቸው። የሚገርምሽ የሆነ ጊዜ እዚህ ወላይታ ሶዶ ላይ የሆነ ግርግር ሲነሳ ሬዲዮ ላይ ተነግሮ ነበር። እንዲህ ግርግር ተነሳ ምናምን ሲባል ኪንዶዎች በፈረስ ነው የመጡት። ኪንዶ ዲዳይ ዋና ከተማቸው ምን ተብሎ ይጠራል? ሀላሌ ይባላል። አሁን 12ኛ ጥያቄ እንጠይቃችሁ። ኪንዶ ኮይሻ ዋና ከተማቸው ምን ተብሎ ይጠራል? የኪንዶ ኮይሻ ልጆች ዋና ከተማችሁ ምን ተብሎ እንደሚጠራ ኮሜንት ላይ ጻፉልን። እስቲ ሌሎቻችሁም እየሞከራችሁ ኪንዶ ኮይሻ ሲባል በነገራችን ላይ ካሙዙ ካሳኮ የተወለደው እዛ ነው። ልጅ ሆኖ መጣ እንጂ ሶዶ ኪንዶ ኮይሻ ነው። ኪንዶ ኮይሻ ዋና ከተማ አለ። ኪንዶ ኮይሻ ዋና ከተማ እዛ ነው የተወለደ። ኪንዶ ኮይሻ ዋና ከተማችሁ ምን ተብሎ ይጠራል? ባሌ ሐዋሳዎች ባሌ ይባላል። ባሌ ሐዋሳ ይባላል። ባሌ ነው እንግዲህ ባሌ ሐዋሳ ተብሎ ይጠራል ማለት ነው። 13ኛ ጥያቄ 13ኛ ጥያቄ ዳሞት ሶሬ ነው። ዳሞት ሶሬ ሲባል ምንድን ነው ትዝ የሚልሽ? ቦሎሶ ሶሪ ዳሞት ሶሬ ዋና ከተማው ምን ተብሎ ይጠራል? ከወላይታ ሶዶ በጣም ቅርብ ናት። በፊት የ10 ብር መንገድ በቅርቡ እንኳን 10 ብር ነበረች። አሁን ከዛን 50 ብር ገብቶ ነበር ነዳጅ ጨምሮ ምናምን። አሁን ትንሽ ግን በጣም ቅርብ ነው። በጣም ቅርብ ነው። ዋና ከተማቸው ምን ተብሎ ይጠራል? እስቲ መልሱልኝ። ጉኑ ነው። የጉኑ ነው ልጆች። 14ኛ ጥያቄ ቦሎሶ ቦምቤ ቦንቸቴ ሳጆራ ሆይ ማላሌ ቦሎሶ ቦምቤ ቦንቸቴ ሳጆራ ሆይ ማላሌ ላለ አጆራ ቦሎሶ ቦምቤ ነው። 14ኛ ጥያቄ ዋና ከተማቸው ምን ተብሎ ይጠራል? ቦሎሶ ቦምቤ ዋና ይሄ የህንዱን ቦምቤ እንዳይመስላችሁ። በሊ ራባሊ ቦሎሶ ቦምቤ እዚህ ቅርብ ነው። ከወላይታ ሶዶ በቅርብ ነው ያለው ቦሎሶ ቦምቤ። በአብዛኛው ግን ቦሎሶ ቦምቤ ምናምን ሲባል በዝንጅብል ነው የሚታወቀው። በይዘዌ በጣም ሀብታም ሰዎች ከዛ ወጥተዋል በዝንጅብል ንግድ ማለት ነው። እና ቦሎሶ ቦምቤ ዋና ከተማቸው ምን ተብሎ ይጠራል? ቦምቤ ነው። አስራ 15ኛ ጥያቄ ቦሎሶ ሶሬ ነው። ቦሎሶ ሶሬ ምንድን ነው ትዝ የሚልሽ? ሌላ ቦታ ወደ ዘፈኑ ነው ትዝ የሚላት። ቦሎሶ ሶሬ ልጆች ዋና ከተማቸው ምን ተብሎ ይጠራል? ቦሎሶ ሶሬ ምንድን ነው? ዋና አረካ ነው። አረካ እኮ በጣም ብዙ ሰው እኮ ነው የወጣው ከአረካ ማለት ነው። ብዙ ታዋቂ ከተማዋ ለጥ ያለች ናት። ከተማዋ በጣም ፍሬያልታዬ የተወለደበት ኃይለማርያም ደሳለኝ የተወለደበት በጣም የብሔራዊ ባንክ ገዢ የነበረውም የተወለደበት በጣም ብዙ የተማሩ ሰዎች የወጡበት ነው። የአረካ ልጆች እንዲህ ሲሉ እኔ ብዙ ጊዜ እሰማለሁ። አረካ ባነጊን ይዳካ ዳናጊን ወጣ ከይሉ ነበር። አይ ዶንት ኖ ለምን እንደሚሉ። እነ ማጆር ጣሶም እዛ ነው። ከዛን አጄ ማጆርም አለ አይደል? አጄ ማጆር እንደውም በቅርቡ እኮ ሬስቶራንት ምናምን ከፍቷል። በጣም ይታወቃል። አጄ ማጆርም ወላይታ ላይ ብቻ ዋና ከተማ ቦሎሶ ሶሬ ዋና ከተማ አረካ ተብሎ ይጠራል ማለት ነው። ኡፋይ ሰደሬ አረካ
16ኛ ሶዶ ዙሪያ ዋና ከተማ ምን ተብሎ ይጠራል? የሶዶ ዙሪያ ልጆች በደንብ ያውቁታል። አራ ያውቁታል እንዴ የደቡብ ኢትዮጵያ ዋና መቀመጫ ናት። ባለ 7 በሯ ከተማ። በነገራችን ላይ ዋና ከተማቸው ምን ነው ንገሪ? ያውቁታል። ሶዶ ዙሪያ ይታወቃል። ሶዶ ዙሪያ ዋና ከተማቸው ወላይታ ሶዶ ነው። ወላይታ ሶዶ 7 በር አላት። በነገራችን ላይ ወላይታ ውስጥ የትን ቦታ ሂጂ እንደ ሶዶ ልጆች አራዳ አታገኝም። እርድና እንደ ሶዶ ልጅ የለም። ወላይታ ሶዶ 7 መግቢያና መውጫ በር አላት። ይሄ እርድና የሚባለው ቃሉ ራሱ በ7 በር ከወል በየሰባቱ የኢትዮጵያ ምድራት በነገራችን ላይ ወላይታ ሶዶ በጣም ያራዳ ልጆች ናቸው። በጣም ማለት ነው። ምን ያህሎቻችሁ ናችሁ ከ16 ጥያቄ በትክክል 16ቱ መልሳችኋል? እስቲ በትክክል ጻፉልኝ ሳትዋሹ ማለት ነው። እና ዛሬ ያመጣነው ጥያቄ ይሄ ነበር። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ደግሞ በአሪፍ ነገር እንመጣለን። ወላይታ ኩመሳሮት ኤካባባ ኤካሁፋይስ በኤክሳ በሰላቤስ ወላይታ ቢያኖ ባና